በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም ሰባተኛ እሑድ ኒቆዲሞስ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እላለሁ። በነገር ሁሉ የእግዚአብሔር ስም የተመሰገነ ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ እንደዚሁም ደግሞ አገልግሎቱ እግዚአብሔር ስለሆነ እግዚአብሔርን አገልግሎት ለማገዝ መንፈስ ቅዱስ እንዳሳሰባችሁና እጃችሁ እንደተዘረጋ መጠን አገልግሎቱን ለማገዝ የምትፈልጉ ደግሞ በስክሪኑ ላይ ባሉ የባንክ ቁጥሮች ማስገባትና ለእግዚአብሔር ክብር አገልግሎቱን እንድታግዙ ላነሳሳ እወዳለሁ። ክብር ለእግዚአብሔር ይሁን። ይሄ ሰባተኛው እሑድ ኒቆዲሞስ ይባላል። የዕለቱ ወንጌል በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 20 ላይ ነው። ይሄ ክፍል በዚህ የመጽሐፍ ቅዱስ ክፍል ብቻ ነው የሚገኘው። አነባለሁ። በኢየሱስ ክርስቶስ በጌታዬና በመድኃኒቴ ስም ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላል አለው። ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ እንግዲህ ኒቆዲሞስ የተባለ የአይሁድ የፈሪሳውያን አለቃ በሌሊት መጥቶ ከጌታ ስለ ዳግመኛ ልደት፣ ስለ ጥምቀትና ከመንፈስ ቅዱስ ተወልዶ የእግዚአብሔር ልጅ ስለመሆን የተማረበት ክፍል ነው የምናየው። ኒቆዲሞስ በሌሊት ነው የመጣው። ለምን በሌሊት መጣ ብለን ብንጠይቅ ባይጠቅምም ማለት ወሳኝ ነው ባንልም፣ ግን ብዙ ምክንያቶች ሊኖሩ ይችላሉ። አንድም የአይሁድ መምህር ስለሆነ አዋቂ ስለሆነ አስተማሪ እንጂ ማንም ምስክር ከሌለው፣ ክብር ለኢየሱስ ይሁን። ምክንያቱም እነሱ አንድ አስተማሪ የመንፈሳዊ ነገር መምህር የተመሰከረለት ሊሆን ይገባል። አሁን በእኛ ቤተክርስቲያን አለ አሁን የተለያየ መንፈሳዊ ትምህርቶችን አስመስክረው ቅኔውንም ዜማውንም ማስመስከር አለ። የተለመደ ነው፣ አግባብ ነው። በእነሱ ደግሞ አመለካከትም ይሄው ነገር ነበረ እና ግን ኢየሱስ ክብር ለእሱ ይሁንና
የሚያስመሰክረው የለውም። ጳውሎስ እንኳን እኔ ከገማልያል እግር ስር ተምሬአለሁ ብሎ የገማልያል ዩኒቨርሲቲ ወይ ደግሞ መንፈሳዊ መማሪያ ወይም የአብነት ትምህርትን በለው እንደጠቀሰ አስፈላጊ ስለነበረ በወቅቱ ኢየሱስ የለውም። የሁሉ ዕውቀት ምንጭ ግን እሱ ነው። የሁሉ አዋቂ ግን እሱ ነው። እና እሱ ጋር ማንም ሊመስክርለት የማይችል ሰው ጋር ሄዶ ተማረ ብለው እንዳያወቅሱት ለዝናውም ፈርቶ ሊሆን ይችላል። አሊያም ደግሞ ከኢየሱስ ጋር የታየ የኢየሱስን ትምህርት የተከተለ ከምኩራባቸው ስለሚለዩ ፈተናና መከራን ፈርቶ ሊሆን ይችላል። አሊያም ደግሞ በመልካም ጎኑ ኢየሱስ በቀን ሰዎች አብዛኛው አማኝ ያልሆነ ግን የሚያጋፋና የሚጋፋ የበዛበት ስለሆነ የልብን ለማውራት ክርስቶስን ለብቻው ለማግኘት የሚያስፈልገው ሌሊት ይሆን ብሎ መርጦ ይሆናል። በዛም ይሁን በዚህ ግን ዋናው ነገር ወደ ክርስቶስ መጥቷል። በየትኛውም አቅጣጫ ይሁን ለጥርጥር፣ ለክስ፣ ለመቃወም ለትም ይሁን ብቻ ግን ወደ እግዚአብሔር ወደ ክርስቶስ መምጣት ግን ልክ። ብዙ ሰዎች ለመቃወም አገልግሎት ለመቃወም ሰዎችን ለመክሰስ ብለው ሄደው ጌታን አግኝተዋል። ያው አመጣጣችን ልባቸው ነው። ጌታ የሚያው ልብን ነው። ጳውሎስ እኮ አይሁድ ከሰሩት በላይ ነው እኮ ቅዱሳን ያሳድድ የነበረው። ነገር ግን ልብን ያውቃል እግዚአብሔር። ጌታ ልቡን ስላወቀ በደማስቆ ጎዳና በብርሃን አግኝቶ የልቡን ቅርፊት አንስቶ የወንጌሉ አገልጋይ አድርጎታል። እና የምንመጣበት ነገር ብዙ ሰዎች ስለ እምነት፣ ስለ መንፈሳዊ ነገር፣ ስለ ቤተክርስቲያን ቅናት ያላቸው ይመስሉና ግን ውስጣቸው አመፀኝነት ስላለበት እውነትን ለማወቅ ፈቃድ ስለሌላቸው እንደደረቁ ወደ ገሃነም ይወርዳሉ። አንዳንዶች ግን በየዋህነት የመሰላቸው የተቃወሙ ይሄዳሉ። ልበሰፊ እንደ ቤሪያ ሰዎች ልበሰፊ የሆኑ አድምጠው ይሆናልን እስቲ ብለው መርምረው እውነትን ይቀበላሉ። ጳውሎስ ይሄ ኒቆዲሞስ እንደ ቤሪያ አይነት ሰዎች ነው። የሰማው ነገር የሚጋፋው ነገር ብዙ ቢኖርም ግን አንድ ነገር አውቋል። ምን አውቋል? ኢየሱስ የሚያደርገው ተአምራት እግዚአብሔር ከሱ ጋር ካልሆነ በቀር ማንም ሊያደርገው እንደማይችል ገብቶታል። አመፀኞች ጌታ ታምር ሲያደርግ በቤልዜቡል አጋንንት ያወጣል። ከዚህ በፊት ማንም አድርጎ አያውቅም። ምናልባት በቤልዜቡል አጋንንት የሚስቡ ሰዎችን ያውቃሉ። ነገር ግን በቤልዜቡል የሚሰሩ ሰዎች እንዲህ አይነት ኢየሱስ ያደረገውን ተአምራት ግን እንዳላደረጉ እርግጠኛ ነኝ። መጽሐፍ ቅዱስ ይመሰክራል። ለዚህ ነው ማንም ያላደረገውን ተአምራት በመካከላቸው አድርጌያለሁ ብሏል። ግን ልባቸው ዝግ ነበር። እኔ እንዳልኩት የሚሉ አይነት ሰዎች ነበሩ። ያ በዮሐንስ ምዕራፍ 9 ላይ የምናገኘው መጽሐፍ ማን ነው? አይነስ ከእናቱ ማህፀን ጀምሮ ዕውር ሆኖ የተወለደው ሰው ኃጢአተኛ እንደው እንዴት ትሉታላችሁ? ዓለም ከተፈጠረ ጀምሮ ኃጢአተኛ የሆነ ሰው ከእናቱ ማህፀን ዕውር የሆነውን ሰው አይን ይከፍተል ይችላል? ምን ነካችሁ ነው ያላቸው። የጌታ ማንነት ስራ የኔን እንኳን ባታምኑ በስራ የመኑ ናቸዋል። እና እንዲህ አይነት ቀና ሰው ነበረ ኒቆዲሞስ። እና በሌሊት መጥቷል። ነገር ግን ትምህርቱ ልቡን ነክቶት ወደ ጌታ እንደመጣ የእግዚአብሔር ቃል ይነግረናል። ምክንያቱም በዚህ አልቆመም። ነገር ግን ሊያደንቀው ፈልጓል። አንዳንተ እግዚአብሔር ከሱ ጋር ካልሆነ በቀር የሚል አድናቆትም ጭምር ነው። ኢየሱስ በአድናቆት ኢምፕሬስድ አይሆንም ወይ ደግሞ በቃ ልቡ አይሞቅም። ልቡ የሚሞቀው ደስ የሚለው ሰዎች ሲያምኑ ነው። እና እግዚአብሔር ከሱ ጋር ከሆነ ነኝ አሁን እንደኔ ደካማ አገልጋይ አሁን እንዲህ ቢባል ዛሬ እኮ ይኸው ነው። እኔ ስጸልይ እኔ ትንስል እኔ ስተነብይ እኔ ያናገርኩ ጊዜ እኔ እንዲህ ያልኩሽ ጊዜ ብለን እኮ ገና እንኳን ነግረው ይሄንንም ስለሚያውቁ ነው ሰዎቹ አንተ እንዲህ ያልክልኝ ጊዜ ብለው ይጀምራሉ። አድናቆት ባለቤቱ እንኳን አድናቆትን ለጊዜው ወደ ጎን አድርጎ ተልኮ ላይ ነው ያተኮረው። አገልጋዮች ለስጋችሁ አድናቆት አትፈልጉ። በስጋችሁ በምድር ከተደነቃችሁ በቃ ከሰማዩ ርስት ጎላችኋል። እና አድናቆት አይደለም እውነትን ነው። ሰዎች እኔን ቢያደንቁ፣ አቤት ስትናገር፣ አቤት ስታስተምር፣ አቤት ስትጸልይ ቢሉ ወደ ጌታ ካልመጡ ምን አተረፍኩ? እና አገልጋይ ለግሉ ምስጋና መቀበል የለበትም። ይሄን ያሳየን ጌታ። ወደ ቁም ነገሩ መጣ። ሰው ከውሃና ከመንፈስ መወለድ አለበት። ዋናው
ወሳኝ ክሩሻል ፖይንት የሆነው ወሳኝ የሆነው ጉዳይ ዳግም የመወለድ ጉዳይ ነው። እሱ ጋር እንምጣ። ከሚያመሰግነኝ ከሚያሞግሰኝ ልስጥ ላድርግልህ ከሚለኝ ይልቅ ያ ሰው የእግዚአብሔር መንግስት ወራሽ ነው፣ በክርስቶስ መንግስት ውስጥ ያለ ነው። እሱ ነው የሚቀድመው። አልገባውም። አንተ የሃይማኖት መምህር ሆነህ ብሎታል ጌታ ሲነቅፈው። ለምን የሃይማኖት መምህር መሆን መንፈሳዊ ነገር እንዲና እንዲያ ብሎ መናገር መንፈስ ቅዱስ ካንተ ጋር ከሌለ ካንቺ ጋር ከሌለ በቀር ምን አይልም፣ አይገባም። እንደውም ስለ ዳግም መወለድ ሲያወራልን እንዴ ከሸመገልኩ በኋላ እናቴ ማህፀን እገባለሁ እያለ ይናገራል። ካልገባ እኮ አይገባም። ምክንያቱም ጌታ ምን ብሎታል? ሰው ዳግመኛ መወለድ አለበት ብሎ ሲል ምንኛውን የተለየ ውልደት እያወራለት እንደነበረ አልገባውም። አዎ ወገኖቼ፣ በሃይማኖተኝነትና በመንፈሳዊነት መካከል ልዩነት አለ። ብዙ ጊዜ ሃይማኖተኛ የሆኑ ሰዎች እውነት ወደ ወደ ክርስቶስ አይመጡም። ምክንያቱም በእውነትና በመንፈስ በመወለድ መንፈስ ቅዱስ ወደኛ ሲገባ ነው መንፈሳዊ ሰዎች የምንሆነው። ሃይማኖተኛ ልንሆን እንችላለን፣ ግን መንፈሳዊ መሆን በእውነት ከእግዚአብሔር ቃል በመወለድ ነው የሚሆነው። ሲነግረው ምን አለው? የንፋስ ሁኔታ እንዴት ይታወቃል? የንፋስ ሁኔታ ንፋስ ከየት ወዴት እንደሚነፍስ አናውቅም፣ ግን ስራው እናያለን። ዛፍ ሲያንቀሳቅስ፣ ቤት ሲያፈርስ፣ ሌላ ነገር ሲያደርግ እናያለን። ስለዚህ መንፈሳዊ የሆነ ሰው የእግዚአብሔር የሆነ ሰው ዳግመኛ የተወለደ ሰው በምን ይታወቃል? በስራው። በስብከት አይደለም፣ በተለያዩ ተአምራት አይደለም፣ በስራው ነው የሚታወቅ፣ በህይወት ነው። ለዚህ ነው ማቴዎስ 7 ላይ ጌታ ሲናገር ጌታ ሆይ ያለኝ ሁሉ የአባቴን መንግስት ያወርስም በሰማይ ያለው የእግዚአብሔር የአባቴን ፈቃድ እንጂ ትንቢት ብታወጡ አጋንንት አስወጣ ትንቢት ብትናገሩ አጋንንት አወጣን ብትሉ እኔ ግን አላወቅኳችሁም፣ ያኔም አላወቅኳችሁም፣ የሰራሁት ስለ ስሜ ነው ይላል። እና ዋና ወሳኙ ነገር የህይወት ጉዳይ ነው። ስለዚህ እንደ ንፋሱ በስራው ንፋስ አለ የምንለው በስራው ነው። ይሄ ነው እና ጌታ ነገረው፣ ወደ ዋናው ነገር ወደ ትልቁ ነገር ነገረው። ምን አለው? የሚያውቀው ከሚያውቀው ከብሉይ ኪዳን አያችሁ፣ የሚያውቀው የሚያነበው ቶራውን፣ አምስቱ የሙሴ መጽሐፍት ነቢያትን ያውቃል። ነገር ግን ምስጢሩ አልተገለጸለትም። መንፈስ ቅዱስ ነው ሊገልጽ የሚችለውና የናሱን እባብ ምስጢር እንደሆነ፣ ትንቢት እንደሆነ፣ ጥላ እንደሆነ፣ ትንቢት እንደሆነ ትርጉም እንዳለው፣ ጥላ እንደሆነ አካል እንዳለው ሊያብራራለት ፈለገ። ያው በዘኍልቍ ምዕራፍ 21 ላይ ኦሪት ዘኍልቍ ምዕራፍ 21 ከቁጥር 5 ከ9 ላይ ነው። እስራኤል ባመፁ ጊዜ በምድረ በዳ ውስጥ ጌታ እግዚአብሔር ተቆጥቶ እባብ ላከባቸው፣ ተነደፉ፣ ብዙዎች ሞቱ። ያው መርዙ ደግሞ ገና የነካቸው የደነዘዙ ያደከማቸው ወደ ሞት ይሄዱ ያሉ ብዙ ወድቀው ነበርና መፍትሄ ተብሎ ሲጠየቅ መቼም እግዚአብሔር ቀጥቶ ዝም አይልም፣ ቶሎ ይራራል። ክብር ለእግዚአብሔር ይሁን። እግዚአብሔር የሚምር እጅግ የሚራራ ነው ይላል። የሚምር የሚራራ ነው። ምን ላርጋ ነው? ትንሽ ይቅጣቸው አላለም። ትንሽ ይቅመሷት አላለም ጌታ። ምልስ አይደለም። የእግዚአብሔር ስም ብሩክ ይሁን። በናስ ላይ በዓላማ ላይ በእንጨት ላይ የናስ እባብ ቀርጸ ስራና አቅልጠ ስራና ስቀለው። እሱን ምን ያለ የነካ እሱ አጠገብ የሄደ ሌላ ምንም አላለም። ያየን ያለው አያችሁ፣ የመዳናችን ጉዳይ ከእምነት ጋር የተያያዘ ነው። ማየት ማለት ዝም ብሎ ማየት አይደለም። አው እዛው እግዚአብሔር ያስቀመጠው መዳን አለ። ከዚህ መርዝ ሊያድነኝ የሚችል መድኃኒት እዛው እግዚአብሔር አስቀምጧል ብሎ ምን ማለት ነው? ማመን ነው። ማየት ዝም ብሎ አይደለም፣ ማመን ነው። ያው የድህነት ጉዳይ ከእምነት ጋር የተያያዘ የኛ አስተዋጽኦ የሌለበት ከኛ የሚፈለገው ልባችን አቅንተን ማየትና ማመን እንጂ የኛ አስተዋጽኦ የለበትም። እባቡ የናስ ነው። እውነተኛው እባብ ነድፎ በመርዝ ጥሏቸዋል። ይሄኛው የናሱ እባብ ግን አይናደፍም። እና በሰዎች ላይ በገባው ኃጢአት ያን ኃጢአት ዕዳ ሊከፍል ኃጢአት ሳይኖርበት ግን የኃጢአት ምሳሌ ሆኖ እንደ ኃጢአት ተቆጥሮ የሚሰቀል ሌላ መድኃኒት አለ። ይሄንን ሊያሳይ እንደወደደ ወይ ደግሞ ሲያሳየው እንመለከታለን። ክብር ለአምላካችን ለእግዚአብሔር ይሁን። አዎ ማንበብ መንፈሳዊ ነገር በትርጉሙ ካልገባ በቃ አሁን እንትን ነው፣ ድብልቅልቅ ነው።
ይሄ መንፈሳዊ ነገር የሚገባን በልብ ቅን በቅን ልበቀና የሆኑ ሰዎች እግዚአብሔር ልበቀን ልባቸው የቀና ሰዎች እግዚአብሔር ያዩታል አይደለም በልብ ቅንነት ምንድነው የሚለው ቃሉ ብለን ነው እንጂ ማጣመም አያስፈልግም። መዳን በእምነት ነው የሚለው በእምነት ብቻ ነው የሚለውን በብዙ መንገድ ለማድከም ወይ ደግሞ መለኮታዊ መልእክት ለማድከም ብዙ ሰዎች ሲቸገሩ ያለው ነገሩ እነሱ አይደሉ። መዳን በእምነት ነው፣ ክርስቶስን በማየት ብቻ ነው፣ እሱ በሰራው ስራ ብቻ ነው። ሌላ የሚጨምር ነገር አያስፈልገውም። የምንሰራው ስራ መዳናችንን ተከትሎ የዳንን መሆናችን የሚገለጽበት ፍሬ ብቻ ነው ብሎ መስበክ ከመንፈስ ቅዱስ ነው። ይሄን ለማድበስበስ እንደዚህና እንደዚያ የሚለው አካሄድ የስጋና ደም አይደለም፣ ሰይጣን ነው። እግዚአብሔር ይገሥጸው። በሰው ልብ ላይ መጋረጃ ጋርዷል። በጸጋ ብቻ ድኛለሁ አይጠቅምም እንዲህና እንዲህ ሰዎች ይላሉ። በጸጋ ነው የዳነው። በቃ መጥቶ ያዳነን እሱ ነው። በቅዳሴው ሰዓት ውስጥ ይባላል አጋንንት ያመጡብንን የሲኦል ፈሳሽ ጸጥ ያረክልን የሕይወትን ወደብ የሆንከን አንተ ነህ ነው የሚለው። ከእርሱ ውጭ መድኃኒት የለም። እስመ መጻእከ ወአድኀንከነ ይላሉ አባቶች። መጥቶ ያዳነን እሱ ነው። ከእሱ ውጭ መድኃኒት የለም። የመስቀል ላይ ስራውን ማመንና ለኔ ሆኖልኛል ብሎ በጌታ የሰቀለው ፈያታዊውን ዘይማን የሚሉት አባቶቻችን ወንበዴው ተዘከረነ እግዚኦ በውስተ መንግሥትከ በመንግሥትህ በመጣ ጊዜ አስበኝ አለው። ዛሬ አለው። እንግዲያው ብዙ እንደውም እኛ ከፈጸምናቸው ጥምቀት፣ ቁርባን ብዙ የምንላቸው ነገሮች እኮ ሳይፈጽም ነው የመጀመሪያው የእግዚአብሔር መንግሥት የገባው። በማመን ነው። ይሄ ቀድማል። አታድበስብሱት። እንዲህ የሚያድበሰብሰው ሰይጣን እግዚአብሔር ይውጋው። ከአመፀኛ አገልጋዮች አፍም እግዚአብሔር ያንሳ። የክርስቶስን የማዳን ስራ የማልሞስሞስ የመቀባባት ያሳመሩ መስሎ ለቤተክርስቲያን የተቆረቆሩ መስሎ ከህዝብ ልብ ላይ መጋረጃ እግዚአብሔር መጋረጃውን ቀዶታል። ዳግም ላይጋረድ መጋረጃው ተቀዷል። ኒቆዲሞስ ለጊዜው የማታ ተማሪ ነው፣ ግን ቅን ልብ ስለነበረው የማታ ተማሪ ሆኖ ግን የቀን መስካሪ ሆኗል። ብዙ ሰዎች የማታ ተማሪ ሆኖ ቀርተዋል። ስደት ፈርተው፣ ነቀፋ ፈርተው፣ ሌላ ስም እንዳይሰጣቸው ፈርተው እዛው ማታ ተቀምጠዋል። የማታ ተማሪ ከሆንክ አደጋ ነው። ቀራንዮ መስቀል ላይ ሲሰቀል ያላፈረብህ ጌታህን ለዝና ለክብር ለስም ለነቀፋ ብለህ እሱ ባጨረሻ በሰው ፊት የሚክደኝ በእግዚአብሔርና በአባቴ በመላእክቱ ፊት እክደዋለሁ ብሏል። ማታ ተማሪነትን ለመጀመሪያ ጥሩ ሊሆን ይችላል። ሲገባ ግን ወደ ቀን ተማሪ መሆን አለበት። የቀን መስካሪ መሆን አለበት። በዚህ ነው የምንመለከተው። እውነት ፈላጊ ስለነበረ በጌታ ትምህርት ተማርኮ ኒቆዲሞስ ወደ እውነት መጥቷል። በዮሐንስ 7:51 ላይ ዮሐንስ 7:51 ኢየሱስ በሌለበት ሊከሱ ሲሉ በሕጋችን አላቸው የሚያውቁትን የሚያውቀው አንድ ሰው ሳይመሰከርበት ካፉ ሳንሰማ እንደው ዝም ብሎ ይፈረዳል አላቸው። ሕግ ስለሆነ ምንም ስላቱ እና ነብይ ከገላ እንደማይነሳ መርምረው ቃሉና በተነው ሸንጎ የአመፅን ሸንጎ ይበትንልን። እንደው በእውነት እግዚአብሔር መልካም ነው። በዚህ አልቆመም። መጨረሻ ደግሞ በአደባባይ ዮሐንስ 19:39 ላይ ዮሐንስ 19 ላይ አው በግልጽ ሄዶ ለጲላጦስ ከዛ ከአርማትያስ ዮሴፍ ጋር ነው አይደለም እንልቅበረው ብሎ ስጋውን ስጠኝ ብሎ አሳምሮ ለመገነጃ የሚያስፈልግ በቂ ነገር አዘጋጅቶ ድሃ መስሎ በተውሶ መቃብር ሊቀበር የመጣው ክብር የሚገባው የከበረ እንደሆነ ሊያሳይ እንደማንም እንዳይቀበር ክብሩ ለማሳየት እንደፈለገ ቀንቶ ስጋውን ሲለምን እንመለከታለን። እዚህ ላይ ስለ ዳግመኛነት ተነስቷል። ሰው ሁለቴ ይወለዳል፣ ሞትም ሁለቴ አለ። ሁለቴ የተወለደ አንዴ ነው የሚሞተው። ሁለቴ የተወለደ አንድ ከስጋ ከእናትና ከአባቱ ከእናቱ ማህፀን የሚወለድ የስጋ ሞት ነው፣ አዳማዊነት ነው፣ ከዕዳ ጋር ከፍርድ ጋር ነው። አንዴ የተወለደው ሰው ግን ሁለቴ ይሞታል። አንዱ ለሁሉም የስጋና ደም የሰው ዘር የማይቀረውን የስጋ ሞት ይሞታል። ሁለተኛ ደግሞ ኢየሱስ ከሌለው በክርስቶስ ካላመነ ይሄ ዳግመኛ ሁለተኛው ሞት ነው። ከባዱ ሞት እሱ ነው። ለዘላለም ከዲያብሎስና ከሰራዊቱ ጋር በዲን እሳት በገሃነም መቃጠል።
አንዴ ወልደ ኢየሱስ ከሌለ አንዴ ተወልዳል ከእናት ሁለት ሞት ይጠብቃል። ዛሬ ንቃ፣ ዛሬ ንቂ። ሁለቴ የተወለደስ አንዴ ከአዳም ከእናት ከአባቱ የተወለደ ስጋ፣ ሁለተኛ ግን በክርስቶስ በማመን በእውነትና በመንፈስ የተወለደው ግን አንዴ። ማንም ስጋ የሚሞተው ሞት ይሞታል፣ ሁለተኛው ሞት ግን አያገኘውም። ስለዚህ ሁለተኛው ሞት የማያገኛቸው ምንድን ናቸው ተብሏል? ብፁዓን ናቸው ተብሏል። ስለዚህ ይሄ ያስፈልጋል። ዛሬም ከውሃና ከመንፈስ መወለድ የእግዚአብሔር ልጅ መሆን ያስፈልጋል። አዲስ ማንነት፣ አዲስ ሕይወት የጥምቀት ምስጢር የተገለጠበት ክፍል ነውና በብሉይ ኪዳን የእግዚአብሔር ሕዝብ የመሆን ምልክቱ መገረዝ ነበር፣ ለአብርሃም ለአባታችን የተሰጠው። ነገር ግን ምን አለ ጌታ? መገረዝ አለበት፣ የኔ መሆኑ ምልክት አለ። የማይገረዝስ ከወገኑ መካከል ተለይቶ ይጠፋል። አሁን ግርዘት በጥምቀት ተተክቷል። የእግዚአብሔር ልጅ የመሆናችን ምልክቱ መጠመቃችን፣ ስለኛ ኃጢአት ቀራንዮ መስቀል ላይ የሞተውን ጌታ ማመናችን ነው እና ይሄ አዲስ ሕይወት፣ አዲስ ትምህርት፣ እውነት ጌታ ራሱ ምን አደረገ? ገለጠ። ስለዚህ ጌታ ለምን ነው ልጁን የላከው? ሊፈርድ አይደለም፣ ለመፍረድ ይመጣል በኋላ። አሁን ግን ሁሉ በሚያምን ሁሉ ነው። አሕዛብ የለ አይሁድ የለ፣ ሁሉ ካመኑበት ምን ሊያደርጋቸው? የዘላለም ሕይወት እንዲኖራቸው። ዋና ዓላማው እግዚአብሔር ልጁን የላከው ሰው እንዲድን ነው። ለማጥፋት ከፈለገማ ለምን ልጁን በዚህ ውርደትና በዚህ መከራ ሞት ያልፍ ዘንድ ይልከዋል? ዋና ዓላማው ካመነ የዘላለም ሕይወት አለው። ካላመነስ በአንዱ የእግዚአብሔር ልጅ ስላላመነ ነገ ተፈርዶበታል፣ በኋላ ይፈረድበታል፣ ወይም በመጨረሻው ዘመን ይፈረድበታል ይላል አይልም። አሁን ተፈርዶበታል። ኢየሱስ ክርስቶስ ያለው አሁን ሕይወት አለው። ኢየሱስ ክርስቶስ የሌለው ግን አሁን ተፈርዶበታል። ስለዚህ ድህነቱም ፍርዱም አሁን ነው። ስራችሁ እናንተ የብርሃን ልጆች ናችሁ። ስለዚህ ብርሃን የምትፈልጉ እውነተኛ ከሆናችሁ ወደ ብርሃን ነው። ነገር ግን ክፉ ሰው ስራው እንዲገለጽ ስለማይፈልግ ወደ ክርስቶስ ወደ ብርሃን አይመጣም። እግዚአብሔር አምላካችን በነገር ሁሉ የተባረከና የተመሰገነ ይሁን። ጸጋ እግዚአብሔር ይብዛላችሁ። ይቆየን።